h1 ይሄንም በh1 ዘጋዋለን ብሎ ያመጣና this is heading 1 በh1 ስንዘጋ ማለት ከh1 እስከ h6 በጣም ብዙ ነገሮችን መጻፍ ብንፈልግ በእነዚህ ነው። ሄዲንግ ፓራግራፍ ደግሞ እንዴት ነው የሚጻፈው? ውድ የኮዲንግ ተከታታዮች እንዴት ናችሁ? በዚህ ቪዲዮ HTML ፓርት 1 ነው የምናየው። how to code HTML የሚለውን እንጀምርና እንዴት አድርገን ኮድ እናደርጋለን የሚለውን እናያለን። ፓራግራፍ እና ሄዲንግ ምንድነው የሚለው እንዴት እንጽፋለን የሚለውን አሳያችኋለሁ። እኔ ስፓክ ኤዲተር ነው የምጠቀም፣ እናንተ ደግሞ የፈለጋችሁትን መጠቀም ትችላላችሁ። ተመሳሳይ ስለሆነ ክሬት አድርገን እንጀምራለን ማለት ነው። እዚህ ላይ ሶስት ሰርዛለች፣ እሱ ጋር አንዴ ክሊክ እናድርግና እችኛዋን ነካታለን። እዚህ ያለች ከዛ ፕሮጀክት የሚለውን አንዴ ክሊክ አድርገውና ቀጥታ ክሬት እንድናደርግ ነው የሚያዝዘን። HTML አለቡት ስራ ፓዳ ማቴሪያል አለ። HTML ሰው የምንፈልገው HTML ሴሌክት እናድርገውና እዚጋ ሴሌክት ካደረግን በኋላ የፕሮጀክት ኔሙን እንጽፋለን። ይሄን ኤዲት እናደርጋለን። index.html ልበለው። index.html ከዛ ክሬት ለዋለኝ ማለት ነው። ያው ፋይሌን ልክ እንደዚህ አመጡልኛል። index.html ብዬ ስከፍተው ቀጥታ እንደዚህ ይመጣላችኋል። አሁን እዚህ ጋር HTML 0 ፓርት ላይ እንዳሳየው ዶክ ታይፕ የሚል እዚህ ይችላል። እዚህ ጋር ደግሞ HTMLዎች ላይ lang = en ብለን እነዚህ ምንድናቸው? ሄድ ጋር ምን ይቀመጣል ብያችኋል። ሜታ ቻርሲት UTF-8 ሜታ HTTP EQX compatible content IEDH name viewport content width ዲቫይስ እነዚህ ምንድናቸው? በኋላ CSS ላይ ዊድስ ስንሰጥ ሄት ስንሰጥ ማንኛውም ስቴፕ ስናደርግ የሚይዙልን ናቸው። ዲቫይሱን በስልካችንም ከሆነ ኮምፒውተራችንም ከሆነ በታብሌታችንም ከሆነ የሚይዙልን ናቸው ማለት ነው። ፓራግራፍ እንዴት እንደምንጽፍ ሄዲንግ ማለት ነው፣ ፓራግራፍ ማለት ነው የሚለውን አንድ ባንድ አሳያችኋለሁ። ታይትልን አሁን ልጽፋለሁ። ፓራግራፍ ብዬ ጽፌያለሁ። ከዛ በመቀጠል ታይትሎች ሊንኮች የሚቀመጡ የት ላይ ነው? ሄዲንግ ውስጥ ነው የሚቀመጡት። ይሄ ምንድነው ራሱ ነው እንትኑ የሚያመጣላችሁ። ስፓክ ኤዲተር ላይ ከሆነ እንደዛ ራሱ ያመጣላችኋል። ባያመጣላችሁም ደግሞ ሌላ ሶፍትዌሮች ላይ የምትጠቀሙ ከሆነ ደግሞ ለምሳሌ ኮዴክስ የምትጠቀሙ ምናምን ከሆነ አኮድ ምናምን የምትጠቀሙ ከሆነ ራሱ ባያመጣላችሁም እናንተ ማድረግ ትችላላችሁ፣ መጻፍ ትችላላችሁ። እዛን ኤክስፕላኔሽን ማርክ HTML ብላችሁ ከዛ በግሬተር ዛን ትዘጉታላችሁ። HTML ስንጽፍ ግሬተር ዛን እና ሌዛን ሁሌም አለ ማለት። በሄድ ውስጥ ሊንኮች አሁን እዚህ ላይ አለ። ሊንክ ስታይልሺት የCSS ሊንክ ነው። ማንኛውም የሚታየው ነገር ምን ላይ ነው የሚቀመጠው? በሄድ ላይ የሚቀመጠው። መጀመሪያ ሄዲንግ እንጽፍና ሄዲንግ ምን ማለት እንደሆነ አሳያችኋለሁ። እነዚህ ከሄድ 1 እስከ 6 አለ። ከH1 እስከ H6 አለ። እዚህ ጋር H1 ነው ማለት ያለበት። H1 ይሄንም በH1 ዘጋዋለን ብሎ ያመጣና this is heading 1 በH1 ስንዘጋ ማለት ከH1 እስከ H6 አለ። ይሄ ምንድነው? H1 ትልቅ ነው፣ ቦልድ ነው። አሁን አንድ ባንድ እያየን እንሄዳለን። እስከ መጨረሻው ምን እንደሚመስል እያየን እንሄዳለን። H2 ልበልና ሰጀስት ያደርጋል። H2 heading 2 ብለን እዚህ ጋር ደግሞ this is heading 2 አሁንም this is heading 2 ይስተፈው አመጣው። ከheading 1 heading 2 ዝቅ ይላል። ከታይ ደግሞንም heading 3 ብለን ደግሞ እንጻፍ። ከH1 እስከ H6 አለ። ስለዚህ H1 እንደዚህ አድርገው H1 ነው። እቺኛው ነው 3 አድርጋታለሁ። H3 እናድርግና this is heading H ማለት heading ነው። is heading 3 ላድርግ። ከheading 1 heading 2 ይበልጣል። ከheading 2 heading 3 ይበልጣል። አሁን ደግሞ heading 4 ደግሞ እናያለን። this is heading 4 H1 እስከ H4 አሁን ደርሰናል። H1 በጣም ትልቅ ነው። H2 ከH1 ትንሽ እንስ ይላል። H3 ትንሽ እንስ፣ H4 እንስ እያለ ሄዳል። H5 ነው ደግሞ እናያለን እስከ H6 ስለሆነ ማለት this is heading 5 ይሄን ደግሞ ምን አለው? heading 5 አለ። heading 5 አሁን በጣም ትንሽ ነው። ከheading 5 ደግሞ heading 6 በጣም ያንሳል። heading 6 ደግሞ እናያለን። this is heading 6 ይሄን ደግሞ በጣም እይት heading 1 heading 2 heading 3 heading 4 heading 5 heading 6 በጣም ትንሽ ነው። የመጨረሻው heading 6 ነው፣ በጣም ትንሽ ነው። ስለዚህ ሄዲንግ የምንጽፈው ልክ እንደዚህ እያደረግን እንጽፋለን። ሄዲንግ ማለት ይሄን ይመስላል። እስከዚህ ከመጣችሁ ቪዲዮ እንደወደዳችሁት አልጠራጠርም። ቪዲዮውን ላይክ አድርጉት፣ እንዲሁም ደግሞ ሳብስክራይብ አድርጉት። ለምሳሌ ፓራግራፍ ልጨምርበት። ፓራግራፍ ደግሞ እንዴት ነው የሚጻፈው? በፒ ነው የሚጻፈው። ፓራግራፍ ቤተርዛን አስገባና ፒን እንትን ላሉኝ ከዛ ራሱ ሪኳመንድ ያደርገኛል። ፒን እኛው መዝጊያ ክሎዝ ነው። ታግ ክሎዝ እና ኦፕኒንግ ክሎዝ እና መዝጊያ ክሎዝ ላይ ልዩነት አለ። እዚህ ጋር this is paragraph እየ ደግሞ ልጻፍ። this is paragraph ያው ከH1 ላይ ምን አለ? this is paragraph የሚል አለ።
በጣም ትንሽ ነው ፓራግራፍ ስንጽፍ ማለት ነው። ከኤች1 ፓራግራፍ የምትለው በጣም ትንሽ ናት። ኤች2 ከፍ ይላል። ኤች3 የተወሰነ ስንስ እያለ ይመጣል እስከ ኤች6 በጣም ትንሽ ነው። ዚስ ኢዝ ፓራግራፍ እንዴት ነው የሚጻፍ? በጣም ብዙ ነገሮችን መጻፍ ብንፈልግ በእነዚህ ነው የምንጽፈው። ሄዲንግ ላይ አሁን ለምሳሌ አንድ እስኪ ጽፌ ላሳያችሁ። ኤች2 ልጠቀምና ኤች2ን ተጠቅሜ ዘ ሞስት ኢምፖርታንት ፒፕል ብዬ ልጻፍ። ዘ ሞስት ኢምፖርታንት ኮዲንግ ይህን እስኪ አሁን ዘ ሞስት ኢምፖርታንት ኮዲንግ ኤች2ን ተጠቅሜ የጻፍኩት ቦልድ ነው፣ አሪፍ ነው። እዚህ ፓራግራፍ ከሚለው ዘ ሞስት ኢምፖርታንት ኮዲንግ የሚለው አሪፍ ነው፣ የተሻለ ግልጽነት አለው። ሌሎችንም ነገሮች እንደዚህ እያደረግን እንጽፋለን ማለት ከኤች1 እስከ ኤች6 እና በፓራግራፍ በጣም ብዙ ነገር እንጽፋለን። የፈለግነው ማንኛውም ነገር በቃ በጣም ብዙ ነገር የምንጽፋቸው በዚህ ነው። በሚቀጥለው ቪዲዮ ስለ ሊስቶች የሊስት አይነቶች ስንት ናቸው በሱን ቪዲዮ ደግሞ ሰርቻለሁ። እሱን ቪዲዮ በደንብ ተከታተሉ። በዚህ ቻናል ላይ በጣም ብዙ የኮዲንግ ትምህርቶች ይለቀቃሉ። ግዙፍ ቻናል እናድርገዋለን፣ ኢትዮጵያውያኖች የሚማሩበት። ቪዲዮን ከወደዳችሁት ከተመቻችሁ ሼር አድርጉት። ቴንኪው